ዛሬ ደግሞ ስለ ጀነራል ሻርማን የሚባለው ዛፍ ስለሱ እስቲ ነኝ። ሰላም ቤተሰቦች ሁሉ መልካም ሰላም ወንድሜ እንዴት ነው? ከቃሉ ራሱ ጀነራል ሻርማን የሚባል ይታወቅ አሜሪካ የነበረ አለኩላ። አሁን ለፈለኩት ነገር ምንድነው የካሊፎርኒያ ግዛት የምንድነው የሚባለው የዛፎች ጫካ ነው የምትባለው። ማቱሳላ የሚባለው ዛፍ አለ። ማቱሳላ የሚባለው ዛፍ የመጨረሻ ባለ ትልቁ እድሜ ዛፍ ማለት ነው፣ በእድሜ ትልቁ። ከዛም አንዱ አሁን ስሙን ማላስታውሰው ደግሞ በጣም ረጅሙ ደግሞ ዛፍም እዛው ካሊፎርኒያ ግዛት ውስጥ ነው ያለው። እኔ ግን ዛሬ ማንሳት የፈለግኩ ስለ ጀነራል ሻርማን ነው። ጀነራል ሻርማን ማለት የአሜሪካ የታወቀ ጀነራል የነበረ ነው። እዛው ከካሊፎርኒያ አካባቢ የወጣ ነው። በርግጥ አሁን ይሄ ዛፍ በሱ የተሰየመበት ምንድነው መሰለ? ዛፉ አሁን በህይወት አሁንም ካሉት ዛፎች ውስጥ ነው። 2000 ከ2003 ከ2700 ዓመት ይገመታል እድሜው። አሁን ካሊፎርኒያ ብዙ ጊዜ በሰደድ እሳት ምናምን አይተከውንም ትጠቃነች። ገና ሲታሰብ ይሄ ጀነራል ሻርማን ያለበት ቦታ በብዙ እሳት አደጋ ምናምን ነው የሚጠበቀው። ቅርስ ነው። ቁመቱ 84 ሜትር ነው። ከፍታው 84 ሜትር በጣም ትልቅ የፎቅ ነው ማለት ነው ቢሆን ቁመቱ እንደዚህ ጎኑ 7.7 ዲያሜትር ነው። ይሄ ክብነቱ ማለት ነው 7.7 ዲያሜትር። ይሄ እንጨት ደግሞ ይዘቱ አሁን እዚህ ጋር ነው ከሌሎቹ ዛፎች ለየት የሚያደርገው ከማቱሳላም ከዛኛው የሚለየው ይዘቱ ደግሞ እንዲህ ሲታይ ደግሞ ይሄኛው ወደ ይሄ ሜትር ኪዩብ አለ አይደለ? ወደ ሜትር ኪዩብ ደግሞ ቢቀየር ኦልሞስት ወደ 1500 ሜትር ኪዩብ ነው ከላይ ጀምሮ እስከ ታች ድረስ 1500 1487 ነው። ያው አሁን እኔ ይሄን እስከ ማዘጋጅበት ባለው ወይም ባለው ኢንፎርሜሽን ውስጥ የተወሰነ መጨመሩ አይቀርም እድገት ነውና 1500 ብለን ብንይዘው ሜትር ኪዩብ ነው። ይሄ ጀነራል ሻርማን በጣም ነው የሚጠበቀው። የትኛውም ሰደድ እሳቶች ተነሱ ሲባል ወዲያውኑ እሳት አደጋ ምናምን የሚላከው ለሱ ነው። አይገባውም ስሙ። እናመሰግናለን። ከተመቻችሁ ለሌላው እንዲደርስ አድርጉ።